ነአምን ወደ አምልክ ባህዱ እግዚአብሔር እምቅድመ ዓለም ሃሎ የመጀመሪያው ነው። ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን እናመልካለን። ቀጥል። በቃልኡ እግዚአብሔር ዘምልክናሁ ለአብ ይመስሎ ወዝ አድርግልኝ። ወነአምን በካሉ እግዚአብሔር ዘበምልክናሁ ለአብ ይመስሎ በአምላክነቱ አብን በሚመስለው በሁለተኛው እግዚአብሔር እናምናለን። ልድገምላችሁ፣ ኔትወርክ እንትን ሲለኝ ነበረ። ምንድን ነው የሚለው? ወነአምን በካሉ እግዚአብሔር ዘበምልክናሁ ለአብ ይመስሎ በአምላክነቱ አብን በሚመስል በሁለተኛ እግዚአብሔር እናምናለን ይላል። የቃላቱ ግዕዙ ራሱ ማለት ነው። ሶስተኛው ላይ ሂድ። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልእ ኩሎ። አመሰግናለሁ። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልእ ኩሎ። አው ሁሉም በሚሞላ መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን ይላል። ይሄ እንግዲህ አሁን ተቀርቶ የተቀመጠ ነገር ነው። ወረቡሳ የሥላሴ ዋዜማ የሐምሌ ሥላሴ ዋዜማ ላይ ወረቡስ ምን ይላል? ወረብ ሲወረብ ማለት ነው። እስቲ እንስማቸው። ወረቡ አያቁም ብለው በግዕዝ ህዝቡን ይሸውዳሉ። ቆይ አጀምረው። አያቁም ብለው አያነቡም ብለው አይመራመሩም ብለው ህዝቡን ይጫወቱበታል። ራሱ ሶስት እግዚአብሔር እያመለኩ ማለት ነው። አንዱ እግዚአብሔር አብ ነው፣ ሁለተኛው እግዚአብሔር ወልድ ነው፣ ሶስተኛው እግዚአብሔር መንፈስ ቅዱስ ነው። አይ ቻሌንጅ ዩ ይሄንን ነገር ሞግታለሁ የሚል ትክክል አይደለም የሚል ካለ ይሄ ማስረጃ አለ። ራሱ የቪዲዮላ ማስረጃ ነው ያስቀመጥነው እኛ። የቪዲዮ ማስረጃ ሁላ ነው ያለን። ስለዚህ አሁን ክፈተው ቪዲዮን። ነአምን ወነአምልክ ቀጥል አብረ ባህዱ እግዚአብሔር እምቅድመ ዓለም ሃሎ ቀጥል። ወነአምን በካሉ እግዚአብሔር መልክናሁ ለአብ ይመስሎ ወነአምን በሳልሱ እግዚአብሔር ቀጥሉ። በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልእ ኩሎ እናመሰግናለን። ይምራል። ይሄው ራስ ከነ ጽሁፉ ነው ያለው። ጠይቁና መምጣት ትችላላችሁ። ይሄ ነገር ተሳስቷል ካላችሁ ማለት ነአምን ወነአምልክ ባህዱ እግዚአብሔር እምቅድመ ዓለም ሃሎ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን። ይሄ አብ ነው ይታወቃል። ምንም ችግር የለም። ባይብልም ኮንፈርም ያደርገዋል አንድ እግዚአብሔር እንዳለ። እኛ ጋር አይገባን ሁለተኛው እግዚአብሔር ነው። ወነአምን በካሉ እግዚአብሔር ዘበምልክናሁ ለአብ ይመስሎ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን ይላል። ከዛ ሶስተኛው ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልእ ኩሎ ሁሉም በሚሞላ መንፈስ ቅዱስ በሶስተኛው እግዚአብሔር
እናምናለን ይላል። ስለዚህ ያው ምንድነው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባለው የመጀመሪያው አንዱ እግዚአብሔር አለ፣ ከዛ ሁለተኛው እግዚአብሔር አለ፣ ሶስተኛው እግዚአብሔር አለ። ይሄንን ነገር መሞገት የሚችል ሰው ማንኛውም ሰው መግባት ይችላል። በተለይ ደግሞ በጣም ከሚገርመኝ ነገር ልንገራችሁ። እንትን ላይ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ያለውን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረበት የሚፈጠረ የሚለውን የዕብራይስጥ ቃል ምን እንደሆነ ታውቃላችሁ? ኤሎሂም ነው የሚለው። ኤሎሃ ማለት አምላክ ማለት ነው። አስቡት። ኤሎሂም ማለት ደግሞ አማልክት ማለት ነው። ሲምፕሊ ሲተረጎም ግን ኤሎሂም የሚለው በዕብራይስጥ አነጋገር ለሁለት ነገር ይውላል። ራሱ ግርማን፣ ሞገስን፣ ሉዓላዊነትን፣ ልዕልናን፣ ገናናትን ለማመልከት ይመጣል በአይሁዶች አነጋገር። ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ ሸማኢም ቬታ አሬስ ይላል። በረሺት ባራ ኤሎሂም ኤታ ሸማኢም በኤታ አሬስ ይላል። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ይላል። አሁን ይሄ ኤሎሂም የተባለው ማን ነው ስንል አብ ነው ራሱ። ኦሪገን ራሱ ኦሪት ዘፍጥረት ምዕራፍ 1 ቁጥር 3ን በተነተነበት እንትን ውስጥ የሚያደርገው አምላክ በሚለው ውስጥ ሂም የሚለው ቃል ኦሪገን ሲተረጉመው ኮሜንተሪ ውስጥ ዮሐንስ ወንጌል መጽሐፍ 1 ቁጥር 22ን ሲተነትን ምን አለ? ቱሁም ዘፋዘር ሰያል አብ ነው የሚናገረው አለ። ሌት ዜር ቢ ላይት ሌት ዜር ቢ ፐርማነንት አለ። ኤሎሂምም ምን አለ አለ ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ኤሎሂም የሚለው ማንን ነው? አብን ነው። አብ አንድ ፐርሰን ሆኖ ሳለ ኤሎሂም ተብሏል ራሱ ማለት ነው። በዩሜር ኤሎሂም ይሂ ነው የሚለው። ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ ማለላችሁ ማን እንዳለ በክርስቶስ ፊት የአምላክ የክብሩ ዕውቀት ብርሃን እንዲሰጥ በልባችሁ ውስጥ የበራ በጨለማ ይብራ ያለ አምላክ ነውና አለ። አምላክ የሚለው ከክርስቶስ ተለይቶ ነው የተቀመጠው። አብን ነው የሚያመለክተው። አብ ነው ብርሃን ይሁን ያለው፣ ብርሃን ይሁን ብሎ ያለው ማለት ነው። ኤሎሂም የሚለው ቃል ለግነት ለማመልከት ይመጣል። ለምሳሌ ኦሪት ዘፍጥረት ምዕራፍ 32 ቁጥር 30 ተመልከቱ። ያዕቆብም አምላክን ፊት ለፊት አየሁት ሰውነቴም ድና ቀረች ሲል የዛን ቦታ ስም ጰኒኤል ብሎ ጠራዋል። አምላክ የተባለው ማን ነው ሲባል መልአኩ ነው የተባለው ይላሉ። መልአኩ ግን ኤሎሂም ተብሏል። ሲንጉላር ፐርሰን ነው። አስቡት። ሲንጉላር ፐርሰን ሆኖ ምን ተብሏል? አምላክ ምን ተብሏል? ኤሎሂም ተብሏል ማለት ነው። መጽሐፈ መሳፍንት ምዕራፍ 13 ቁጥር 21 ላይ ያን ጊዜ ማኑኤልም የያህዌ መልአክ መሆኑን አወቀ። ከዛስ ቁጥር 22 ላይ ማኑኤልና ሚስቱ አምላክን አይተናልና ሞትን እንሞታለን አሉ። ማንን ነው አምላክ ያሉት? መልአኩን። መልአኩ ግን ሲንጉላር ፐርሰን ነበረ፣ ግን አማልክት ተብሏል፣ ኤሎሂም ተብሏል ራሱ። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ያህዌ ሙሴን አለው እኔ ለፈርዖን አምላክ አድርጋለሁ አለ። አምላክ ለሚለው የዕብራይስጥ የተጠቀመበት ቃል ኤሎሂም ነው። ሙሴ አንድም ሶስትም ነበረ። እንዴት አድርጎ ነው የሚሆነው? መዝሙረ ዳዊት ምዕራፍ 45 ቁጥር 6 ላይ ይሁት ራሱ ስለ መሲሁ ሲናገር አምላክ ሆይ ዙፋን ለዘላለም ይኖራል ይላል። መሲሁ ኢየሱስ አንድ ፐርሰን አምላክ ተብሏል፣ ግን ኤሎሂም ተብሏል አዚ ሴም ታይም። እንደውም መዝሙረ ዳዊት ምዕራፍ 45 ቁጥር 2 ላይ ስትመለከቱ አምላክ ለዘላለም ባረከ ይላል። ባራኪው ማን ነው? አብ ነው። ተባራኪው ማን ነው? ወልድ ነው። አምላክ የተባለው አብ ከሆነ አብ ኤሎሂም ከተባለ ኤሎሂም ማለት አማልክት ከሆነ አብ ብቻውን አማልክት ነው የሚሆነው ወይስ ማጀስቲን ነው የሚያሳየው ወይስ አምፕሊቲዩድ ነው የሚያሳየው? እዛው መዝሙረ ዳዊት ምዕራፍ 45 ቁጥር 7 ላይ ጽድቅን ወደድክ አመፃን ጠላ፣ ስለዚህ ከባልንጀሮቹ ይልቅ እግዚአብሔር አምላክህ በደስታ ዘይት ቀባ አለ። ቀቢው ማን ነው? እግዚአብሔር። እግዚአብሔር ለሚለው የቀባው ቃል ማን ነው? ኤሎሂም ነው። ማን ነው የተባለው? ኤሎሂም አብ ነው። ቀቢ አለ፣ ተቀቢ አለ። ተቀቢ ወልድ ነው በእነሱ ትምህርት። ቀቢ ደግሞ አብ ከሆነ አብ ኤሎሂም ተብሏል ራሱ ማለት ነው። ስለዚህ ኤሎሂም የተባለ አንድ ማንነት በውስጡ ሶስት ማንነቶች ያሳያል ከተባለ የመራባት አምላክ ተብሎ የሚታመነው ዳጎን ራሱ ኤሎሂም ተብሏል። አንድ ጣዖት ናት። መጽሐፈ መሳፍንት 16:23 ላይ ለአምላካቸው የሚለውን የሚያስቀምጠው ለዳጎን የሚጠቀምበት ኤሎሂም ብሎ ነው የሚያስቀምጠው። አንደኛ ሳሙኤል ምዕራፍ 18 ቁጥር 27 ላይም እንደዛ ነው የሚያወራው። ራሱ የሴም አምላክ ተብሎ የሚጠራው በዓል የሚባለው አምላክ አንድ ሲንጉላር ኦብጀክት ነው። ነገር ግን ኤሎሂም እያሉ ነበር ሲጠሩት የነበረው። ያ ማለት ግን እሱ ስላሴ ነበር ማለት አይደለም ራሱ። እንቀጥል። ትንቢተ ኢሳይያስ ምዕራፍ 19 ቁጥር 4 ላይ ተመልከቱት። ግብፃውያን በጨካኝ ጌታ እጅ አሳልፌ እሰጣቸዋለሁ አለ። ጨካኝ ንጉስም ይገዛቸዋል አለ። ማን ነው የተባለው ሲባል የአሦር ንጉስ አስራዶን የሚባለው ነው። በ670 ቅድመ ልደት የተነሳው አንድ ማንነት ነው። ነገር ግን አዶን አይደለም የተባለው፣ ጌታ አይደለም። የዕብራይስጡ የምትመለከቱት አዶኒም ነው የሚለው። ያ ማለት ግን ያ ሰውዬ ፕሉራል ፐርሰን ነበር ማለት አይደለም። ትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ላይ ስትመለከቱት መሲሁ ምን ይላል? የያህዌ የጌታዬ የያህዌ መንፈስ በእኔ ላይ ነው፣ ለድሆች የምስራች እሰብክ ዘንድ ያህዌ ቀብቶኛል አለ። የዕብራይስጡ አዶናይ ነው የሚለው። አዶናይ ማለት ደግሞ ጌታዬ ነው፣ ፕሉራል ነው። አዶናይ የአዶኒ ብዙ ቁጥር ነው። ያ ማለት አብ ነው ራሱ። ቀብቶኛል የሚለው አብን ነው።
አብን ከሆነ ቀብቶኛል የሚለው አብ ራሱን የቻለ አንድም ሶስትም ነበረ ወይ የሚል ጥያቄ እንጠይቃለን ማለት ነው። መዝሙረ ዳዊት ምዕራፍ 110 ቁጥር 5 ላይም ጌታዬ በቀኝ ነገሥታትን በቁጣ ቀን ይቀጠቅጣቸዋል። ጌታዬ የተባለው አብ ነው። ጌታዬ ለሚለው የገባው የዕብራይስጡ ቃል አዶናይ ነው። አዶናይ ማለት የአዶኒ ብዙ ቁጥር ነው እና ብዙ ቁጥር ነው፣ ብዙ ፐርሰን ነው። ኦሪት ዘፍጥረት ምዕራፍ 21 ቁጥር 7 ላይም ሳራ አንድ ልጅ ወልዳለች፣ ይስሐቅ የሚባል ልጅ ወልዳለች። ኢቭን አማርኛው ላይ ብትመለከቱ ልጆች ብሎ ነው ያስቀመጠው፣ ራሱ ባኒም ብሎ ነው ያስቀመጠው፣ ልጆች በሚል ነው ያስቀመጠው። ግን ቤን ማለት ልጅ ማለት ነው። ማን ነው ባኒም የተባለው ሲባል ይስሐቅ ነው። ይስሐቅ ብዙ ፐርሰን ነው፣ አንድም ሶስትም ነው፣ መልቲፕል የሆነ ፐርሰን ነው ይስሐቅ። ለምንድን ነው ባኒም በሚል የተቀመጠው? መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ አፉ እጅግ ጣፋጭ ፈጽሞ ያማረ ነው አለች ሱናማዊት ልጃገረድ። ሱናማዊት ልጃገረድ የምትባለው የንጉሥ ሰለሞን አፍ ጣፋጭ ትለዋለች። ጣፋጭ ለሚለው ቃል የተቀባው ሙንጠቃ አይደለም፣ ጣፋጭ መምጠቂም ነው የሚጠቀመው። መምጠቂም ማለት ጣፋጮች ማለት ነው እና ያ ማለት የሰለሞን አፍ ብዙ ነው ማለት ነው። እዛው ላይ ደግሞ ያማረ ለሚለው የተጠቀመችው መሐመድ አይደለም፣ መሐመዲን ብላ ነው የተጠቀመችው። ስለዚህ የሱ ከንፈሩ ምንድነው? አፉ አንድ አፍ ነው ያለው። አንድ አፍ ብዙ መልቲፕል ፐርሰን ያለው አይደለም። እንደዛ ተብሎ እንትን አይደለም፣ አይፈዘርም። ታዲያ ምንድነው ሲባል ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ለመልቲፕል ፐርሰን ለሚሆኑ ሲጠቀም ኤሎሂም የሚለውን ቃል ለአንድ ፐርሰን ሲጠቀም ግሪክ ሰብስቲቱሽንት ላይ ሲተረጉሙት አንድ አይደለም። ለአንድ ፐርሰን ብቻ ሲሆን የሚጠቀምበት ቴዎስ ብሎ ነው የሚያስቀምጡት፣ አምላክ ሲምፕሊ። ለአማልክት ከሆነ ደግሞ የሚጠቀምበት ቴዎይ ነው ወይም ደግሞ ቴዎስ ወይም ደግሞ ቴዎይ ብሎ ነው የሚያስቀምጡት። ዘፍጥረት 1:1 ላይ የተጠቀሙበት ቃል ቴዎስ ብሎ ነው ያስቀመጡት። ዘፍጥረት 1:3ም ቴዎስ ነው ያስቀመጡት ራሱ ማለት ነው። ብዙ ማስረጃዎችን ማቅረብ ይቻላል ራሱ ማለት። በእንግሊዘኛ ላይም ሲያስቀምጡ in the beginning God created heaven and earth ነው የሚለው። በመጀመሪያ አምላክ ጋድ ሰማይና ምድርን ፈጠረ ብሎ ነው ያስቀመጡት። ጋድስ ብሎ አጠቀመጥ። ዞረን ጥያቄውን ወደ እነሱ እናምጣውና ምንድነው የምትሉት? ምንድነው የፈለጋችሁት? ዘፍጥረት 1:1 ላይ ኤሎሂም የሚለው ለምንድን ነው የፈለጋችሁት ነው። ኤሎሂም ማለት በሲንጉላር ኤሎሃ የሚለው ብዙ ቁጥር ነው። ትርጉሙ አማልክት ማለት ነው። አማልክት የሚለውን ለማን ነው የምትጠቀሙት? ለማን ነው የፈለጋችሁት? ምንድነው የምትፈልጉት? ዘፍጥረት 1:1 ላይ ስንላቸው ለስላሴ ነው፣ ስላሴን ያሳያል ካሉ እንግዲያውስ አንድ ነገር እየነገራችሁ ነው። ስላሴ አማልክት መሆናቸውን እየነገራችሁ ነው። ስለዚህ ይሄንን ዘፍጥረት 1:1 አሁን ብዙ ነገር ለማውራት እንፈልግ ነበር። ዘፍጥረት 1:26 ኢንሻአላህ በቀጣይ ጊዜ ዘፍጥረት 2:18 3:22 ዘፍጥረት 11:6 ላይ ማነው ዘፍጥረት 18 ላይ ሶስቱ አብርሃም ቤት የገቡት ዘዳግም 6:4 ላይ አኻድና ያኺድ በሚል አርጊመንት የሚሰሩበትን የተለያየ ጥቅሶችን ወደ 20 የሚደርሱ ጥቅሶችን ኢንሻአላህ ሌላ ጊዜ እንመለከታለን። ለዛሬ ግን ኦሪት ዘፍጥረት 1:1 ላይ ያለው ኤሎሂም የሚለው ለስላሴ ትምህርት መረጃም ማስረጃም መሆን ይችላል የሚል ሰው ካለ ጠቅሶና አጣቅሶ በመረጃና በማስረጃ መሟገትም ይችላል። እኛም ደግሞ በአጽንኦትና በአንክሮት እንሰማዋለን። ከዛም ባሻገር ደግሞ በማግኘትና በአስረጅነት ግብረ መልስ እንሰጠዋለን ማለት ነው። አመሰግናለሁ።